አናናስ መብሰል የምታውቁት እንደ እህት ስታቀርቡት እንደዚህ ወንድም እውቀትን ነፍሱን ባይከለክል የምከንቱ ማረፊያ ብሎ በቶቹ ቢያሳምር ቢያስኬድም ይህም ከንቱ ነው ከንቱ ብርና ወርቅን ከማሽታ ለነገው ቢያስቀምጥ ይህም ከንቱ ነው ከንቱ ለሰው ከድካሙ በቀር ትርፉ ተሸወደው አዳም እውቀትን በጨምር ይህም ከንቱ ነው ያማረውን ከማድረግ ነፍሱን ባይከለክል ይህም ከንቱ ነው ከንቱ ማረፊያ ብሎ ቤቶቹን ቢያሳምር ቢያስኬድ ይህም ከንቱ ነው ከንቱ ብርና ወርቅን ከማሽተት ለነገው ቢያስቀምጥ ይህም ከንቱ ነው ከንቱ ለሰው ከድካሙ በቀር ትርፉ ምንድነው? ይልቅ በጉብዝና ወራት ጌታን ማሰብ ነው። ለሰው ከድካሙ በቀር ትርፉ ምንድነው? ይልቅ በጉብዝና ወራት ጌታን ማሰብ ነው።